ሰላም ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ዩቲዩብ ላይ ትንሽ ጠፋ ብዬ ነበር። አሁን ተመልሰናል። ስለ እርግብ ያው ብዙ አይነት ጥያቄዎችም እየተነሱ አንዳንድ ጥያቄዎችን ለመመለስ ነው የመጣሁትና ኮሜንቶችን ምናምን አንብቤያለሁ። ብዙዎቻችሁ ኮሜንት እያደረጋችሁ ነው፣ እያበረታታችሁኝ ነውና ብዙ ጥያቄዎቻችሁንም እንትን እያላችሁ ነው። አሁን ደግሞ አንድ ወንድማችን የጠየቀኝን ጥያቄ ልመልስ ነው። እንቁላላቸው በስንት ቀን ይፈለፈላል ይላል እዚህ ጋር። ያው እንቁላል የሚፈለፈለው በ19 ቀን ነው። በስነ ስርዓት እርግቧ አቅፋ እንቁላሉን በደንብ ይዛ እንትን ካለች እንቁላሉ በ19ኛው ቀን ይፈለፈላል እና ሁለቱም ጫጩቶች ይወጣሉ። ያው እንቁላል ሁለት ስለሚጥሉ አብዛኞቹ እርግቦች ሁለቱም በስነ ስርዓት ከታቀፈ ሁለት ጫጩት የመውጣት እድል አለው ማለት ነው። ሌላም ጥያቄዎች ምናምን ካላችሁ ጠይቁኝ። ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የሁላችሁም ጥያቄ ለመመለስ እሞክራለሁ።